شيم ولكم اني انشل علكم انا اليوم نقرا له بعدين ما فوت بس انتو ما كتالك زياده دمو انت ما جونا سو ما كري شالي لك بالتايم
አላውቅም። እሺ እኮ ይሄን አሁን እመጣለሁ ብሎ ምሳ ግብዣ ስላለብኝ እመጣለሁ ብሎ ይሄን ለብሶ መቼ? አሁን ከአስር ደቂቃ በኋላ የምትቆምጋለህ? እሺ ልበስ እባክህ እንዴ ቀልደኛ። ስለዚህ አሁን ስለሚመጣ እኔ ከእሱ ጋር ልጣላም። ቶሎ አውልቀህ ታመጣታለህ። እኔ ምን መሰለህ በእናትህ ይሄ ልብስ ለብሼ አንተ ያለ ይሄ ልብስ ለብሼ ሰው የቀጠርኩት እዛው እጠብቃለሁ እንዴ? እኔ ልብስ ቢሆን ግድ የለኝም። ታዲያ ከወንድሜ ጋር ልጣላ እንዴ ላንተ ብዬ ባትተዋወቅ እራሱ ጉድ። እሺ ቶሎ በል ቆልፉ። ይኸው በቃ እንዴ ምን መሆኑ ነው? በስ እኔ በ5-10 ደቂቃ መጠበቅ አለብህ። አትሊስት ይመጣል። ምሳ ግብዣ አለበት። ይሄን ለብሶ ነው የሚሄደው። አትሊስት 10 ደቂቃ መጠበቅ አለብህ። ብቻ ሞኔ ቶሎ ደርሷል። ሰፊ ነው በእናትህ። አሁን የእሱ ነው የጋሽ አይደለ እንዴ? ድሮ እኮ እስቲ ከረባቱ እኮ የእሱ ነች። አሁን ይሄን ይዤው ልሂድ። አሁን ይህን በእናትህ ወደዛ ደብቀው እና ደግሞ ዝም ብለህ ብቅ እያልክ እንዳታስጠጣኝ። ቶሎ ጨርስ አንተ። በ5 ደቂቃ እንዳታስጠጣኝ ብቅ እያልክ 5 ደቂቃ ደግሞ አይበቃም። 5 ደቂቃ 5 ደቂቃ እንዴት ሰው ሀይ ታዲያስ እንደምን ነህ? ደህና ነሽ? ጠበቀኝ እንዴ ብዙ? አዎ ትንሽ ቆየሽ። ኧረ አዎ ትንሽ ችግር ገጥሞኝ ነበር። ደህና ነሽ? እንደምን ነህ? ደህና ነህ? ዛሬ ሌላ ነው። እውነትም አስበህበታል። አንተ አስበህበታል በደንብ። አዎ አቆይ አንቺ እንጂ እኔማ በጣም ነው የተዘጋጀው። አዎ አሁንም ትንሽ ችግር አለኝ እባክህ። ስልክ ካልደወልኩ እዚህ አንድ ቦታ ልደውል። ፓብሊክ ፎን አለ አይደል እዚህ አካባቢ። በቃ መጣሁኝ። አንዴ ጠብቀኝ። ኦኬ እሺ እሺ። እንዴ ወዮ ትበላለህ እንዴ? አንተ ከሰት ተነጋገር ትመለሳለህ እንዴ? ይመጣብኛል። አላውቅም እንዴ ቀለኛ። እኔ ከእሱ ጋር ልጣላ እንዴ? ዞር በተርፈ ወይ በተርፍ ነው። እሱ ይሄን ፈልገዋል። ይቆይ እሺ። ይቆይ በቃ ስለመጣች ነው ስላየኋት ነው የመጣው። ይቆየኝ። አገኘሽ? ውጭ ችግር አለ። በጣም ወረፋ ነው። ይገርምሃል እንዴ? በተርፍ ላይ ቤት ሄደህ አይ ሞቀኝና እንትን አልኩት፣ አወለኩት። ሞቀኝ። ታዲያ ይሄን ተፈታ አድርገው። አዎ እንደሱ አድርገው። ትንሽ ብቻ እንጠብቃለን። እኔ በጭራሽ ትመጫለሽ ብዬ አላሰብኩም። ይገርምሻል። እኔ ቀጠሮ አከብራለሁ እኮ ድሮ። እንዴት ግሩም ልጅ ነሽ። አዎ ስማ፣ አሁንም እንደገና ደውላለሁ። አንዴ እንድትታገሰኝ እፈልጋለሁ። እሺ ቶሎ በይ። በጣም እኔ ጊዜ የለኝም። ቶሎ እሺ። በጣም ፈጠነ። እሺ። ኧረ እኔ በዚህ አይነት ከእሱ ጋር መጣላት አልፈልግም። ኧረ እባክህ ወይ በእናትህ ተው ተው። ሲመጣ ሰውዬ ከእሱ ጋር ታጣላኝ ነው እንዴ? ቀለኛ። ኧረ ተው በእናትህ። እንዴት አይነት ስራ አለ መሰለህ እዚህ። ውይ ልብስን አውልቅ እንዴ? አዎ ላኩት። ልጆች በጣም ይሞቃል። በሸሚዝ ልንሄድ ምን አለበት? ውይ ይሄማ አይሆንም። እንዴት ሰው ምን ይልሃል? እኔ በጣም ሞቀኝ። ምልሽ የራሴን ድረስ ነው። ሰው ምን አገባው ብለሽ ነው? ባይሆን እጅህ ላይ መያዝ አችልም ነበር እንዴ? አሁን አንድ የሰፈር ልጅ መጣና ልጆች በልሽ አንድ አፍታ ጠብቀኝና በቃ እንትን ላይ ቶሎ በይ። በጣም ጊዜ የለኝም። አይሽ ቶሎ ደርስ። እኔ በቃ ዞር በል። ሲመጣ አይቼዋለሁ ነው ሲመጣ አይቼዋለሁ። ምን ላለው ሻው? እሺ ምንም የራሱ ጉዳይ የራሱ ጉዳይ ነው እንዴ? ከእሱ ጋር ልጣላ ወይ? ቀልደኛ ልቅልኝ። መጣች እሷ። አሁን ብትመለስ ግን ሱሪውን ይዤ እንደሚድወቅ ሱሪውንም እወስዳለሁ። መጣ እኮ እንዴ! ጤነኛ አይደለህም እንዴ አንተ? ሞትኩ በሙቀት ስልሽ እኔ ሊጣ ምን ማለትህ ነው? ይሞቀኛል። ይሞቀኛል? አዎ በጣም ሞቀኝ። እኔ እንጃ። እኔ አሁን አንድ ጃግኝ ስማ፣ መጥቷል። ሱሪውን መጥቷል። ሱሪውን ስፖርት መጣ። ሱሪውን ምንድን ነው የምትሉ? ሁልጊዜ እንደው በየዕለቱ እንደው እንዲህ ተጎልቼ ሌሊቱን ሁሉ ማጋመስ። አይ እኔ ኑሮ አይ አሁን ከእንግዲህ በኋላ እንዳልመጣ ነው። እስቲ ተኛ። አሁን ኧረ እባካችሁ ዛሬ ደግሞ ያለ ሰዓት ሆነ የምትጮሁት። ኧረ ቤት እንግባ እንጂ ምነው እኛም ቤት በሩም አይዘጋም። ዩኒዮን እንጀሻን
ምሳሽ አልሞላም። የት ልትሄድ ነው? 10 ተኩል ነበር መድረስ የነበረ። 10 ተኩል በአሁኑ ሰዓት በሌሊት? ትናንትና አንድ ስራ ኧረ እባክህ ገና አልነጋም። አይ መሄድ አለብኝ ዘሪ። ዋና ሰው ልጅ ካልሰራ እንደፈለገህ ታዲያ በሩን ዝጋልኝ እና ይተኝ። በይ በሩን አንቺም ቤቱን ያዳመጥሽ። ንገረኝማ። እኔ እኮ አውቄዋለሁ። ነገሩ ሲሳይ ነው እኮ። እንዴት ነው ያየህ? ንገረኝ። አይ በመጀመሪያ አንድ ዳውላ ጤፍ ተሸክሞ አንድ ሰው እቤት ሲያገባየው። ጤፍ? አዎ በህልም። አይ ጥሩ አይደለም ጤፍ። እንዴት ጤፍ ጥሩ አይደለም? ባከዲያ በኋላማ የኔ ልጅ ስትፈታው ጊዜ ውስጡ ሲታይ ገብስ ሆኖ ተገኘ። ኧረ አንተ ነገር ያንተ ህልም እንደው ጥሩ ነው። እኔማ እንግዲህ ህልም አንተ መፍታት በደንብ ታውቃለህ ስላሉኝ ጠቅላላውን ልንገርህ እና እኔ ትንትን አድርገህ እንድትነግረኝ ነው የምፈልገው። ኧረ ንገረኝ። ጥሩ ነው ጥሩ አይደለም የሚባል ነገር በደንብ አንተ ግድ የለህም ንገረኝ። ሌላማ እንዲህ ሊነጋጋ ሲል እንደዚህ ይገርምሃል፣ እንዲህ ነጭልም ያለ እንደው መስክ ነው፣ አረንጓዴ ለመለም የለመለም መስክ ነው። እኔ የለበስኩት ነጭ ኮት፣ ነጭ ሱሪ፣ ነጭ ጫማ፣ የሀገር ቤት ተለፍለፉ፣ ነጭ ጥብጣብ ሁሉ ለምን ከላይ እስከታች ውስጥ የለበስኩት ሁሉ ነጭ ሳይቀር ያመነጭ ነጭ ፈልጌ አንድ መቼስ ምን የመሰለ ነጭ ወራ ፈረስ ቆሟል። እኔን የሚጠብቅ ይመስለኛል። እንዲያው ዘልዬ እዛ ወራ ፈረስ ላይ ዱብ ባልኩልህና ብቻዬን እንዲያው ችም እያልኩ ሽመጥ ስጋለባየሁ ሰዎች እዚህ ውረድ በዚህ ስር ሲሉኝ የለም የራሴን ሀሳብ ይዤ እንደው ስከታክተው በዛ ፈረስ አየሁ። እንደው ምን አይነት ሲሳይ ነው! በሰሞኑን የማገኘው ሲሳይ አለ። ምን አይነት ሲሳይ ነው! በል አይ ጥሩ ነው ጥሩ ነው። አይ እንግዲህ ተወኝ። ጥሩ ነው የለም ተንትንህ ንገረኝ። ጥሩ ነው አልኩህ። እኔ ለጥሩ የሌላ ሰው ጋር አስፈታውም አታውቃለህ ብለኝ ማር አንተ ጋር የምመጣ ተንትነህ ንገረኝ ነው የምትል? አዎ ነጭ ፈረስ ነው መቼስ የመስኩ ልምላሜ እስከ ዛሬ በዓይኔ አይቼው አላውቅም። እንደው ምን አይነት ሲሳይ ላገኝ ነው? በል እንግዲያው ንገረኝ ታልክም አድምጥ። ይኸው ነው ወዲህ። እሺ እንግዲህ ያዕቆብ በብለህ እንደው ላው ላይ ወጥተህ የምትጋልበው የነበረ ፈረስ ነጩ ፈረስ ወደ ሞት መንገድ ይዞ የሚሄደው ነው። ያ ደግሞ ያየኸው እንደው አይተኸው የማታውቅ ለምለሙ ሳር ለምለም ጨፌ ጥሩ ነገር የምትለው ደግሞ ያላየኸው ዓለም ገና የምታየው ዓለም ነው። እንዴ ቆየኛ። እነዛ ደግሞ ሰዎች ያሉበት ሰዎች በዚህ ሂድ ተው ሂድ ሲሉ እምቢ ብለህ ብቻህን የሄድክበት ያው እንግዲህ ወደ ሞት መሄድ ነዋ። አይደለ? አልሄድኩም እንጂ ወርጃለሁ እኮ ተፈረሱ ላይ። በኋላ ዱባ ታወስኩት። ወርጃለሁ ተፈረሱ ላይ ወርጃለሁ። ከፈረሱ? አይ ባትወርድ ይሻል ነበር። ዝም ብለህ እንደምን ምናልባት አድኖ ሊመልስ ይችል ነበረ። ዝም ብለህ ብትሄድ ነበር ጥሩ። ኧረ ወረድኩ። ሄጃለሁ። ሄድኩና ፈረሱ ወስዶ ሲመልሰኝ እኔ ወረድኩት። በኋላ ሰዎች ወደ ያሉኝ ቦታ አንተ የምትለው ቦታ ላይ እዛማ ምን ልታረግ ትመለሳለህ? ያው ይሻል ነበር እንጂ ያማ ወደ ሰዎቹ የተመለስከው እንግዲህ አጅበው ሊወስዱህ ነው። አየህ ወደ ዘላለም ወደዛ ወደ ቤትህ ማለት እንግዲህ ወደ ሞት ነው አልኩህ። ምን ዝም ብለህ ትዘባርቃለህ? እንዲህ ነው ይፈታል። እንደው የምትጋለበው ራስህ ነበርክ። ማ ራስህ ነው የምትጋለበው። ለምን ፈለጉኝ? ቁጭ በል እንዴ ከፍታለሁ። እዳ ነው
ባላገር ምንድን ነች አንተ? ምንድን ነች? ሰሪዋን ገደለችው። እሷ ነች። እሷ ነች። አሁን በለዳላ ላይ ገባች። የፎቶግራፊ እሷ ካየሽ ደግሞ ካልሲ ታጠብልኛል አሉ ብዬ ነበር በለጥ ብያለሁ። እሺ አሁን ቆይ እኔ ቤቴ ነው ልቀው። ቆይ በለጥ ቆይ እናቴ ያው አይ በቃ ደህና ዋል እባክህ። የት ላይ ትሄዳለህ እንዴ? ደህና ዋል። የት ላይ ትሄዳለህ? በቃ እኔ እሄዳለሁ። ቤት እቸኩላለሁ። ዛሬ መላ ፈልግ እባክህ፣ መላ ፈልግ እባክህ። ውሃ ሞቋል። መታጠብ ይችላል። እሺ ጨዋታ እኮ ይዘን ከእሱ ጋር መጣ ሞቋል። እሺ መምጣቴ ነው። እባክህ መላ በል እንጂ ነገር እና ታጠብ እንጂ እንዴ ታስጨርሰኛለህ እንዴ? ስማ ውሃ ሞቋል ማለት ምንድን ነው? እሺ እኔ ቤት እኮ እሺ በአስቸኳይ አሁን ፎረፎር ቅጫ ምናምን ምን አልፈልግም። በአስቸኳይ ታጠቡ። ምንም ነገር የለም። ትንሽ በለጡ ምን ነው ቤት የለውም እንዲ አጡ ቤት የለውም። አይ ስራ ማስፈታት በለጡ አንድ ጊዜ ትንሽ ተጫውተን እንድንዳ እባክሽ። በአስቸኳይ ብያለሁ። በአስቸኳይ ምን ነው በላብስ ነኝ። ስማ ይሄ ጋዜጣ አንተ ማወቅን ታውቃለች? አታውቅም? በቃ አሁን እንደዚህ እናድርግ። እንሂድና ጓዳ ላይ ሆን ቆመን ይህንን ጮክ ብለን እናንብበው። ከዛ በኋላ ምናልባት አወቁ ብላት ሊሆን አሁን አታብብላት እንደምን አጋባ ብትለኝ ስኔ ምንም ቢሆን ባት ያምራል። አይ ራስ አንብብ ወንድም በለው ጮክ ብለህ እንደምትሰማ አሰሪዋን የገደለችው በለጡ ትፈልጋለች። ይደላላ በቃ ብትገለኝ ሴትዮ እንዴ አንተ ዝም አስገብተህ ነው። እኔ አንተ አለው ብዬ በተሸበ ግንባር ብትለኝ የምትሄድ የማይመስለኝ እባክህ። ደህና አጎቴ ሰው ፈልግልሃለሁ ስለኝ ብድላል አምጥቼ ሄደች መሰለኝ። አሁን ተመልሳ ሳትመጣብህ አጎቴ የፈለጉልን ሰራተኛ ይዘን መተን እሷን አስገባና በሰላም በላና እንውጣለን። ወይ እቃውን ጨርሰዋል። ናና እባክህ እንደምን አደርክ አጎቴ? አልተነሳህም እንዴ? እንደምን ዋላችሁ? ተነስቻለሁ። እንደምን አደሩ? ደህና ውላችኋል? ስጠብቃችሁ ቆይቼ አሁን እኮ የገባሁ ልብስ ልቀይር ብዬ ጠዋት ነው የተነሳሁ። ምን ይበስ በደላላ አንድ ሰራተኛ ባስገብቶ መዓት። እኔ ዛሬ ጠዋት ራስ ምታት ልነግርህ አልችልም። ምን ብለህ ነው አንተ? ትንሽ ቆየኝ ያልኩህ እንጂ እኔ መቼ አጣሁ አልኩህ? የሆነ ያልሆነውን ታስገባለህ እንዴ? ትንሽ ቆየኝ ያልኩህ ተመጀመሪያው ጥፋተኛው እሱ ነው እንጂ ለእርስዎ ቢነግር ኖሮ እስካሁን ድረስ እንዴት ያለች አገኘሁለት መሰለህ? አሁን እንደ በሰው አስፈልጌ ባለሙያ ወዲህ ጠባያ ወርቅ አልኩህ። እንደ ወርቅ እንዴት ያለች ሰው መሰለች። እኔ እኮ ልብስ እየቀየርኩ እንዲያው እሷ ገብታ ታጫውታችሁ መሰለኝ። ግቢ እስኪ ተዋወቂያቸው ግቢ። ከመጀመሪያውም ኧረ እኔ ነግሬዋለሁ። እሳቸው አሁን ከመጀመሪያው ደስ አለ አጎቴ ብትነግር ኖሮ ይህ ሁሉ ነገር ባልመጣ። እኔ መቼ አወኩኝ? እዚያ አሁን ተነስ ግንባርም ብለህ ብትገልጽ ኖሮ አሁን ለእሳቸው ብትነግሩ ቀረሁና እንዴት ያለች ናት ይቺ ወርቅ ጠባያ ሁሉ አልኩ። አልገባችም ግቢ በእሱ ጣጣ እንደገና እኔ መረድ ነው ራሴን አለማጣት እንጂ እና መጀመሪያ ቤት እንደው አናቴ ብትለኝ እኮ የለሁም ሌሊት ብቻ እንደምን አልሽ እትዬ? ሰዓት ስንት ነው? እሺ ሰዓት ስንት ነው? ስንት ሰዓት ሆነ? አሁን ሰዓት ስለሌለኝ ነው። ስንት ሰዓት ነው? ምን አይነት ደደብ ነህ አንተ? ሴትዮዋ ፈረንጅ ናት። ታዲያስ ታዲያ ፈረንጅ ሰዓት እንዴት ነው የምጠይቀው? ሰዓት ስንት ነው ነው ምንድን ነው የምጠይቀው? ሰዓት ስንት ነው አለም። አዳምጥ። ጉድ ሞርኒንግ። ጉድ ሞርኒንግ። ዩ ስፒክ እንግሊሽ? የስ።
ስንት ሰዓት ነው ታዲያ? ዋት ሰዓት ስንት ነው? ወይኔ ወደ ዳኛ ሄዳለሁ። ወደ ዳኛ እንዲህ እየተደበደብኩ ትብቻታለሁ። እኔ አይደለሁም። ታየኛለህ ዳኛ ፊት ገትሬ ታየኛለህ። ሰሜን እንዳታለሽ ሞት ይሻላል። እችን ይወዳል ሙቻታለሁ እንደው ልክ ሳላስገባው በቃ አንድ ጊዜ ቆይ ሰሙ አንዴ ነው መቤት እንዴት አንዴ እባክዎ ጥጋበኛ ሊገለኝ ነው። ጠዋት ማታ ደብድቦ ሊገለኝ ነው እንዴ። ቆይ እባክህ ቆይ ትንሽ ቆይ ተደው ምን ይሁን ብሎ ልክ ነው የማስገባው እንጂ እሺ አዎ መቤት ስልክ ይዣለሁ ያልኩት ምን ላድርግ? ቢበሳኝ እኮ ነው ምንድነው ችግሮት? አሁን ዱላው ባሰብኝ፣ ደበደበኝ። ማን ነው የደበደቡት? ባል ነው የሚባል ስሙማ ባል ነው። ሞት ይሻላል። ስሞት ማን ነው? የእርሶ ስም ማን ነው? ከበቡሽ ነው ስሜ። ከበቡሽ? እኔ አይደለሁም እሱን። ከበቡሽ ማን? ከበቡሽ ተሰማ። እሺ ተከሳሽ ስማቸው ማን ነው? እኔ ምን አውቅለታለሁ? ደግሞ ምን አውቃለሁ የእሱን ስም? የማያውቁትን ሰው ነው የሚከሱት እንዴ? አውቀዋለሁ። ስሙን አላውቅም፣ ስሙን አልጠራው። እንዴት ሙቻታለሁ ደግሞ ባለቤቴ ነው አላሉም እንዴ? ሰው አዎ ነው እንጂ እሱማ ነው ተብሏል። ታስማቸውን ኧረ ሚስቱን ይፈልግ ዕቃብና ጠባ እንደበላን አሉ። ሚስቱን ይፈልግ። እሺ የባለቤቱን ስም መንገር አለ። ጥጋበኛ አይበሉልኝ። ጥጋበኛ ተብሎ አይጻፍም። ጥጋበኛ ነው እንጂ ጥጋበኛ ሆኖማ ነው የሚደባደብ። ጥጋበኛ ሆኖ ጥጋበኛ ተብሎ አይጻፍም። የባለቤቱን ስም ንገሩኝና። ኧረ እኔ አላውቅለትም። እንዳጠሪኝ ስሜን አለኝ እኮ አሁን ተከትሎ ሲደበድበኝ ስሜን እንዳጠሪ ብሎኛል። እንዴት ደግሞ የእሱን ስም ልጥራ? ኧረ የሚጠራ እሺ እንግዲህ ስማቸውን የማይናገሩ ከሆነ ወይ ስሙን የማይናገሩ ከሆነ ጥጋበኛ ነው። ምንም ማድረግ አይቻልም። እና ግድ የእሱን ስም መጥራት አለብን? መጥራት አለብን። አልጠራውም የእሱን ስም። ለምን የፈልገው ነገር አይቀርም። አልጠራው። የሚጠራ ያጠራው ሄዲያት በምንም አይነት በእኔ አፍ አይጠራም። በእኔ አፍ የእሱ ስም አይጠራም። ሞት ይሻላል። እና እንዴት ላድርግ ታዲያ? ማን ቤት እጽፋለሁ ስማቸውን ካልነገሩኝ? እና በግድ መጣፍ አለበት ማለት ነው የእሱ ስም? መጻፍ አለበት። ኧረ አሁን ጊዜ አናጠፋ። እሺ የእሱ ስም በቀለ። በእኔ ፍቅር አውቅሪ ሰሜን አታሸንችል ሰሜን አታሽ ሰሜን አታሽ ሰሜን አታንሳ ሰሜን አታንሳ። አዎ ስሙ ያለ ሰሜን በህግ አምላክ ግን ሰሜን አታንሳ። ህግ ቢል ነው ያለ። አንድ ጊዜ ያላችሁበት ቦታ የህግ ቦታ ነው። አሁን ወዲያ ከእርሶም ቢሆን ምንም አይነት ነገር መስማት አልፈልግም። ራሳችሁ ቤት የሚጨርሱት ነገር ነበር። ስሜን አታነሳም። እሷ ቤቴን ከፍታ ባዶ ቤት ጥላ እየበረረች የመጣች እኔም ልከስ ስሜን እንዳትል እሳቸው ስላዘዙኝ ስም ጥሪ ስላሉኝ እንጂ ያንተ ስም አሁንም ስሜን አታች ሴትዮ ስሜን አታች ስም እንዳለ ሁሉ ወገኛ ስሜን እንዳታች። እሺ ይቅርታ የኔ እመቤት እንግዲህ ተናገርኩ መሰለኝ። በመጀመሪያ ህግ ቦታ ስትመጡ ስነ ስርዓት ማወቅ ያስፈልጋል። አውቃለሁ እኔ ልጅ አውቃለሁ ስርዓት በደንብ አውቃለሁ። ግን ይህች ሰይጣን አሳስታኝ ሰይጣንስ እንዳንተ ያለው እንደኔ ያለው አይደለም። ምናገር ነው አትሰሙም? ኧረ እሰማለሁ እኔ ልጅ አውጥም የሚሳደቡ አይ ስነ ስርዓት እንግዲህ ስነ ስርዓት አልኩኝ። ሰሙኝ እኔ አባት። አቤት ሰው የሚሰሙ ስነ ስርዓት ከአሁን ላይ መናገር ትፈልጉትን ነገር በትክክል ተናገሩ። ያላችሁበት ቦታ የህግ ቦታ ነው። አዎ ልክ ነው አውቃለሁ። በቃ ጠባጭ ቅጥቅ እንዳውቃለሁ ሲሆን አያችሁ ሁለታችሁን ብትሆኑ ይሄን ነገር በግል የምትፈጽሙ። ኧረ እኔ ልጅ እኔና እሷ እንጣላ በየትም ክቡር ደረጃም እንዳረግ
አንድ ሰው ሽማግሌ ገብቶብን አያውቅም። ማንም ሰው ገብቶ አያውቅም። ራሳችኑ እንደው ሰው ጉዳችን ሳይሰማ እዛችሁ መልሰን ዛሬ ምን እያበረረ እንዳመጣት አላውቅም። ሲበሳይ ዱላው ሲመረኝ ቤት ውስጥ ብትጨርሱት ነው ለሁሉም። ኧረ እኔ ልጅ እኔ ነገርኩህ። እኔው እኛ በእድሜያችንም አልመከረን ምናችንም እንደው ግን ተጣላን። ትንሽ ነገር ተነሳች እንደሆነ በቃ ምንም ሰው አይሰማብን፣ ጎረቤት አይሰማ አልኩህ። ማን አይሰማ? ፍቅር አለ። እጥሮ ጀምሮ ተለጅቶ ጀምሮ የተዋወቅነን ፍቅር አለን። ሰው አይሰማብንም አልኩህ። እንደው እዛችሁ እንደው ጉዳችንን ሰው ሳይሰማ ታርቀን ነው። ዛሬ ምን እንዳመጣት አላውቅም። እንደው ዝም ብላ ነው እንደሆነ መስዋዕት እንጂ ብይን ይበያል። ብያታለሁ እኮ እኔ ልጅ ወድ መስዋዕት ሰው ጉዳያችን ሰው ሰምቶብን አያውቅም። እኛ ሰው ደለዋል ሰው ሰምቶብን አያውቅም። ምን አለ በትንሹም በትልቁም ተመልከት። እዚህ ጋር አራት ሰው አለ። ሂድ እንዴት ነው አንተ ይሄን ነገር እንደዚህ ያጠላኸው? እንዴት ነው ይሄን ነገር አሁን ስንተኛ ጊዜ ስታሸንፈኝ? እንደ ምንም አላሸነፍከኝ አንተ። እንዴ ስንተኛ ጊዜ ነው ስታሸንፈኝ ነው? አራት ጊዜ ሙሉ እኔ ነኝ ያሸነፍኩ። አይ ትማራለህ። ይሄንን ውስጥ አጣና መስሎ ማለት ነው። አላህ ይሄ አንተ እዚህ ጋር ነበር አሁን ነው የወደቀው። በቃ አለቀ። ተበላ ብርካም። ለሞኑ ትምህርት ቤት ትገባለህ? አንተ? ኧረ ስትሸነፍ ነው እገባለሁ። አንተ መች ትምህርት ቤት መች ትምህርት ትማራለህ? ይህን ሆኖ ታጣ ሂሳብ የመጣው ነገር የለህ ማለት ነው። ሲያጫውት ከርማ አሁን ሲሸነፉ ነው እንዴ? ይህን ሆኖ ሲሰራ ነው የሚረሱ መቆጣጠር ድሮ ነበረ። ደህና ነኝ ሳሚዬ፣ እንደምን ደህና ነኝ። ትላንት መምጣት ሲነግረኝ ምነው አታድሪም ነበር? እንደዛ ከመቼ እንደዛ ትጣጥሽ ሄድሽ? እያወቅኸው ደግሞ የሰውየውን ነገር እንዲህ ሊያሳድረኝ ነው እንደዚያ ቤት ውስጥ አድሬ ምንም አይልሽ ነበር። ዝም ብለሽ ነው እባክሽን። እዚህ ማድረሽን ሊያውቅ ምንም ይሄድ አይመስለኝም። ኧረ እባክህን ተወኝ። ሌላ ቀን መጥቼ እንጨዋወታለን በሰፊው። ደህና ናቸዋ? ደህና ነን ደህና። የት ሆነህ ነው የምትደውልልኝ? አሁን ዛሬ በጠዋት ነው የገባሁት ቢሮ። ቢሮ ነህ ያለኸው? አዎ እዛ ነኝ፣ ቢሮ ነኝ። በል እስኪ እንግዲህ እንገናኛለን። ይኸውልሽ ምንድን ነበር ልልሽ የፈለኩት ነገር አለ። ምንድን ነው ልትነግርህ የምፈልገው ነገር አለ ብለሽ ነበር። አዎ በጣም ነው የምፈልግህ፣ በጣም ከሰሞኑ እንድንገናኝ። ግን ነው ምን ባረግ ይሻለኛል? እቺ ሴትዮ መከርኩ ዘከርኩ። እንዴት ነው በገዛ ቤት የቀጠሮ ምን ባረግ ይሻል? ስንት ጊዜ ልናገር? ተይ አንቺ ሴት ተይ ልጆቻችን አሳድጋለሁ። ምን ባረግ ይሻል? ስንት ይመክራል? በምን በዚህ በጥሩ መገላገያት መሆነው ነው ሆናለሁ እንጂ አትተዋትም ዛሬ። ምን ባረግ ነው ይሻል? ስንቴ ልምከር? ስንቴ ይመክራል፣ ሁለቴ ይመክራል። ተይኛል። በቃኝ እንግዲህ ከአሁን በኋላ በቃኝ። የሚሆነውን አያለሁ። አንድ ያናግረው እባክህ። እሱ አለው አንድ ያናግረው። ምን ማለት ነው? ምን ነው? በልን ካናግረው እስኪ። ማንም አናግረው። ጤነኛ አይደለም እንዴ? ሀሎ እንደምን ነጋሽ? ነግሰማ አላወቀኝም? ማነህ? ሳሙኤል? ሳሙኤል። ምን ነው? አይ ምንም። ደህና ነህ? ደነገጥክ? ድምፅ ቁርጥ ይላል። ድምፅ ቁርጥ ይላል። ምነው ደነገጥክ ትመስላለህ? አይ ተው
ሳሙኤል ቤት ናና ቤት እነግርሃለሁ። ደህና ዋል። ምን መስሎ የደቂቃ ትዕግስት ለሰው ልጅ የደቂቃ ትዕግስት ባይኖር ዛሬ እጄ ተሳስቶ አልነበረም። ምን መስሎህ ነው? ምን መስሎህ ነው? ምን ይመስለኛል? ምንድን ነው እሱ? እንዴት ምን መስሎህ ነው እንዴ? ምንድን ነው ይሄ ሁሉ ነገር? አናቴን እኮ ልትለኝ ነበረ። ከሌላ ሰው ጋር የምታወሪ መስሎኝ ነው። ጎረቤታችን ነው። የኔና ይቅርታ አድርግልኝ። ማታ መስሎኝ አይደለም እንዴ ስመጣው እንትን ይቅርታ አድርግልኝ። ታዲያ እኔ ምን መስያት ነው ይሄ መስያት ነው። ይቅርታ አድርግልኝ። በሁሉ ጊዜ ቀልድ ትወዳለች አንቺ ሰው አትለይም። እኔ ከኋላ ምን አልተመሰልከኝ ነው ታዲያ? ምን ያቋጣሃል? ይሄን ያህል እንትን ያዘለ ይቅርታ አድርግልኝ። በቃ አንተ ሂድ። ምን ይቀጣኝ እንግዲህ ሂዳይ ምትቆጣለች ደግሞ ትጨማለች። በቃ ታዲያ ምንድን ነው ይቅርታ ሲጠይቁ ምን ትላለህ? ዘባኝ እኔ መስያት ነው። ከእኔ ጋር ብዙ ጊዜ ስለምንጫወት እንተዋወቃለን። እኔ መስያት ነው እና በቃ ረስቶ እኔ አሁን አለቅሽም። ተው ምንድን ነው ማለቀ ሊቀቅ አለቃችሁ ሲገራጉላችሁ አታውቁም። እናንተ ምንድን ነው እንደምን በቃ ነው መስያት። ይኸውልሽ ሹራቡን እንዴት እንዳደረገችው ምን አደረኩ? ቆሿል። በቃ ቆሿል። በዚህ በስጋጅሽ ነው እዚህ ዝም ብለሽ በቃ ማሳቢያ ትስጣ ምን ብዙ አጨቃጨቃችሁ። በቃ ማሳቢያ አቻ ሂጅ አመት ብራች የቀይ ታጥቼን 5 ብር ነው የለኝም። ይሄንነት ታጥቼ ነው እኮ ስጋ ግዢ ተብዬ በቃ ከየት ነው 5 ብር ይዘሽ ነይ። በቃ ሂጅ። እሺ ተርበይ በቃ እሱ ታመጣ ታጠበልሃላ ተዛጥባ እኔ መስያት ብዙ ጊዜ ከእኔ ጋር እንጨዋታለን። እንዲሁ ቀልድ ታበዛለህ። እኔ መስያት ነው አበላሸኝ። ይታጠባል ጨምላቃ ማታውቀዋ አይ እኔ መስያት ነው አልኩህ እኮ። እኔ መስያት ሁልጊዜ ከእኔ ጋር ስለምትቀልድ እሷ መስሏት ነው። እኔ ወንድም ታመጣለች። ለምን ታዲያ ቶሎ አትመጣም? ታመጣለች። ቆይ ታመጣለች። ጠብቃት። 5 ብር ወንድም እኔ እቸኩላለሁ። ምን ነው 5 ብሩን አንተ ተቀበላት። ይችኮለኔ 10ኛ የኔ ስገዛት 9 ተዚህ በፊት የገዛሁት ተሰበረ። 10ኛው አሁን በጥንቃቄ እንዲህ ካልያዝኳት የምትሰበር ይመስለኛል። አንድ እኮ ደህና ዋጋ ያለው መግዛት አይሻልም ብለህ ነው? ምን ያው ነው አንድ እሱም ይሄም አገልግሎቱ አንድ ነው። አገልግሎቱ አንድ ነው፣ ግን ዱባና ቀል ለየቀል ነው ይባል የለም እንዴ? እንዴት የቱ ነው ዱባ? ይሄኛው እንደዚህ የምታራግብበት አይነት ሲሆን ይሄም ያው እንደዚሁ እኮ ነው። አይደለም ያንተው እንዴት መሰለህ? ይሄኛው እንዲህ ነው የምታራግብበት፣ ያንተን ግን ማራገቢያውን አውቅመህ ፊትን ነው ማድረግ ያለብህ። ልክ እንደሱ ቀጥል። እንደዚህ አይደለም
እልፌ እስኪ ጠላለሽ እባክሽ ጠላ። ምን ነው አንተ ብቻ የምታወራ ምንድን ነው? አሞሃል? ቁጭ በል አባዬ። አንድ ቀን ቲያትር ያጠናውን አላልኩም? እሱን እየተለማመድኩ ነው። ኧረ እኔን ልብት ላይ አሁን ቸኩላለሁ። ሰው ጋር ቀጠሮ አለኝ። ጓደኞቼ ጋር ውጭ ጠብቆኛል። አሁን ፈጠን ብለህ ታሳየኛለሁ። ብዙም አልቆይ። እስቲ በልህ ልህ አሁን እሱ ነው የምትለማመድ የነበረው። በል ይሄ እኔ የተሰጠኝ የቲያትር ገጸ ባህሪ ለትምህርት ቤት ምረቃ ነው ቲያትሩ የምናሳየው። እኔ የተሰጠኝ የቲያትሩ ገጸ ባህሪ እኔ እንደ ደላላ እንደሆን ነው። ና እኔ ደላላ እንደሆን። አንተ ደላላ? ለቲያትሩ እኮ ነው። ምን ነው ልጄ? ምን ነው እንዲህ 12ኛ ክፍል አስቆጥሬ አስተምሬ ለወግ ለማዕረግ ትበቃለህ ስል እድልህን ደላላነት ታደርገው? እንግዲህ አሁን አባባ እኔ ያልኩህ ለምን መሰለህ? ይሄን ቲያትር ብቻ በሚጫወትበት ጊዜ ደላላ ነው የምሆነው እና ልክ እንደ ሰውዬው እንደ ደላላው ሆኜ ለመጫወት ነው ሞክረው። እንትን ለጨዋታው ነው? አዎ ቢሆንም ምኞቱ ጥሩ አይደለም። ይሄ ጥሩ አይደለም። ማፊያ እንትን ያሉት ነገር ይደርሳል ልጄ። ለቲያትሩ ነው እያልኩህ ነው። እሺ ቀጥል። አይ እሺ እንግዲህ አሁን ይሄ ቤት ጠላ ቤት ነው። የቱ የቱ? አንተ የቱ ቤት ነው ጠላ ቤት? ይሄ ቤት ይሄ ለቲያትሩ ነው። ይሄ ቤት ጠላ ቤት ነው። በቃ እኔም ደላላ ነኝ። እኔ ምን ያጨማልቅሃል? የኔ ቤት ነው አንተ ጠላ ቤት? የተከበረ መኖሪያ ቤት ነው ጠላ ቤት ብታደርገው? ደላላ ነኝ አልክ፣ ዝም አልኩ። እንደገና ቤቴን ጠላ ቤት ልታደርግ ፈለግ? አይ የምጠቀምባቸው ቁሳቁሶችም ሆኑ እኮ ቤቱም አይሆንም። ቤቱም ያንተ ነው፣ እኔም ልጅ ደረሰ ነኝ እኮ። እንግዲህ እንደዚህ ግልጥ ልታርገህ ነገር እኮ ለቲያትሩ ነው ብያለሁ። እንደሱ በል። ምን ልትሆን ነው ኮፍያዬ? ይህን ባህሪውን ቆጫ አድርግ። ምን ልትሆን ይሄን ደግሞ ያነሳል? በቃ ተው አንተ ምንም አልገባህም። እኔ ባህሪውን ለመጫወት ይሄን ያንተን ኮፍያ አሮጌ ኮፍያ ነው የምሰራበት። ምን ይሆናል? ይህን አድርገህ ጠላ ቤት ልትሄድ እዚህ የሆነ ቲያትሩ እንዴት ደፍረኸኛል? በል ኮፍያዬን አድርገህ ነው ጠላ ቤት የምትሄድ? አልገባህም እኮ አባባ አንተ ምንም አልገባህ። አልገ ይሄ ለዝም ብሎ ለባህሪው ነው እያልኩ ነው። ተጠንቅቀህ ያዘው፣ ተጠንቀቅ። እሺ ደላላ ወደ ጠላ ቤት ይሄዳል። ምን አንተ ይሳናል? ራስህን ደላላ አደረግ። ቤትን ጠላ ቤት ተጠንቅቀህ ያዝ እንዳይጠፋ። እሺ አባባ ዝም ብለህ ተመልከተኝ። አሁን ደላላ ነኝ ማለት ነው። ማነሽ? እልፌ 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 ምን ሆናለች? ልጅዋ የቱ አልፌ ነው የምጠራው? አንተ አክስትህን ዶክተሯን ነው? ዶክተር እልፌን ነው አንተ? በቃ አንተ ጠላ ሻጭ የምታረጋት? ምን ነው የኔ ልጅ? ምን ነው አሞሃል በል ወይስ እንደ ነው የራስህን እድል አበላሽተህ ዶክተር እልፌን ጠላ ቤት ጠላ ሻጭ ታረጋት አክስትህን? አይደለም አባባ እሱ ይሄ ሌላ እልፌ ናት እኮ ጠላ ሻጭ እልፌ ናት። ደግሞ ልጅ እልፌ እሷ ነው የጠራሁት። ሌላ ለቲያትሩ አልኩም። ስም ሞክሼ ነው? አዎ እንደሱ በላ እንደሱ በል። ቀጥል። አንተ ዝም ብለህ ለማትመለከት። እሺ ቀጥል። እልፌ እስቲ አንድ ጣሳ ጠላ አንጭልኝ እባክሽ። አይተይ ማ እሺ አንተ ልጅ ከማን ጋር ነው የምታወራ? ከማን ጋር ነው? አባባ ለሁለታችን የተሰጠን የቲያትር ገጸ ባህሪ ነው አልኩህ እኮ። እልፌ የምትባለው ልጅ ለብቻዋ ሌላ ቦታ ትጠናለች። እኔ እሷንም ባህሪ በሀሳቤ እያሰብኩ ነው የምትጫወተው። ብቻህን ይኸው እጅን ትዘረጋለህ፣ ትመልሳለህ፣ ደህና ነሽ ወይ ትላለህ። ማንም ጋር ነው የምታወራ? የታለ እሷ? ምንም በቃ አልተግባባንም ማለት ነው። እሷ ልጅቷ ያለችም የእሷን ባህሪ ራሷ ታጠናለች። እኔ ደግሞ ለእሷ እንደ ሀሳቤ እንዳለች እያደረኩ ነው ማስጠናት። እንደ ሀሳቤ በሀሳቤ እሷ እንዳለች እያደረኩ ነው። አይ ሰይጣን ስራ። አሁን ብሶ በሀሳብ እንዳለች አድርጌ እንዲህ አሁን ያለ ስራ አለ። ምን አንተ ዳሩ ምን ይሰል? እስቲ በቃጠል እስቲ ልህ አንቺ ጠላው ጉሽ ይመስላል እንጂ ቆንጆ ጠላ በይ በይ። አንቺ ለአንቺማ እንዲያጅና ወኔ ቁጭ በይ። ምን ልትሆን እንዴት ደፍረኸኛል? በእነዚህ ቁጭ ብዬ አንተ ደግሞ ጎኔ ቁጭ በይ ሴት ልጎትትብኝ ነው? ምን ልትሆን ጎኔ ቁጭ በይ? አለ እኔ ታለች ሴትዮዋ በሀሳቤ መለማመድ ነው የተጻፈውን እኮ ነው የምነግርህ። ኧረ ይህች እናትህ መታደጉ ድህን ባየች። ይህ ብልግና ነው የምትለኝ ነበር እስከ ዛሬ። በቃ ተወኝ። ምንም መስራት አልችልም አሁን። እንዴ እኔ ፊት ላይ ጎኔ ቁጭ በይ። የታለች ሴትዮዋ ታዲያ? ባትኖርስ ማሰቡ ጥሩ አይደለም። በቲያትሩ የጻፈውን ነው የማነበው እኔ ነው። በል እስቲ ቀጥል። ይሄ ታቋርጠኛለህ። ቀጥል፣ ግድ የለም አይ ቀጥል። ማነሽ እልፌ? ለመሆኑ ያ
ማነው ስሙ የጠፋ አክሊሉ ላይ አንድ ደህና ታሳያለሁ ብሎኝ ነበር። መቼም አያውቅ። ያቺ ደግሞ አንዳንዴ ጉራ ያጠቃኛል። አይ የልቤ አክሊሉ ለአንቺ በምን ያንሱ በምኑ ለወዳጅነቱስ ቢሆን እችን ይወዳል ለወዳጅነት ታምሃል። አንተ ልጅነት ነው ብትናገረው። አባባ የጻፈውን እኮ ነው የምንማነበው። እኔ ፊት አንተ እኮ ልጅ ነህ፣ ህፃን ነህ። ቆረቆራ ህፃን እኮ ነህ አንተ። እንዴት እኔ ፊት ወዳጅሽ ትላለህ አንተ? አባት ቁጭ ብዬ እኔ ታሪክ አድር የሰራው ልብላል። ይህ ቃል በአንተ አፍ ይነገራል። በአንተ እድሜ ታው የጻፈውን ነው ዛሬ ነው የምሰራው። ቢሆንም ጥሩ አይደለማ። መናገር የለብህም። ይህን ዘለል ማለት በል ቀጥል። እስቲ ልስልህ። ቀጥል ብረዋለ ቀጥል። አሁን ታቋርጠኛለህ። እባክህ ግደል። ቀጥል። ስሜን ጀልፊያ ያ ኪሎ እኮ እውነቴን ነው ብለሽ ተይ እባክሽ። በይ እንግዲህ አሁን አንድ ሁለት ቤት ምድር እንለዋለን። እሱ ላይ ሳገኝ ተናርጌ እሰጥሻለሁ። የቀድሞ 3 ብር አለብኝ። የዛሬ ደግሞ 35 3 እሰጥሻለሁ። ምን ነው ልፊያ? እኔ ማልታመን ሰው ሆኜ ነው አንቺ እንዲህ ለሶስት ብር 37 ግን አታገኝ ማለት ነው። እኔ ከዚህ ሁሉ እኔ ቢቀርብኝ ይሻላል። አንቺ ካላመሽ ደግሞ ያው ኮፍያውን ኮፍያውን የቱ ኮፍያ አንተ? የእኔን ኮፍያ ነው በጠላ የምታስይዘው አንተ? ኧረ ና እስኪ ና። የእኔን ኮፍያ ጠላ ቤት ገብተህ የምታስይዘው የቀልዴ ነው። እንደው መረስተህ ዛሬ የጠፋ ቃለኝ ማት ቃለኝ የጠፋ ለካ እየወሰድክ እያስያዝክ ነው። ትመራታለህ ይሆናል። ኩክኒያ ጤና ይስጥልኝ። እንደምን አሉ? ጤና ይስጥልኝ። እንኳን ደህና መጡ። እንኳን ደህና ቆያችሁ። ከመጡ እሺ። የስንታየሁ ወላጅ ነው? እኔ? አዎ ነኝ። ስንታየሁ በጣም አስቸጋሪ ልጅ ነው። በትምህርት ቤታችን በጣም የሚያስቸግረን ልጅ ነው። ለዚህም በተደጋጋሚ ጠርተነውት ነበር፣ ግን አልመጡልንም። ኧረ አልነገረኝም። አንተ ነግረኛል? አልነገረኝም። እስቲ ደብተርህን አምጣው። እንትን ሽሽት ያለፈው አዋጠን የሰራ ነው። ይሁት እንግዲህ የአንድ ተማሪ ደብተር ይሄ ነው። እንግዲህ ከዚህ መገመት ይቻላል። ኧረ እኔ እባክዎትን ደብተር ግዛ ይለኛል፣ እገዛለሁ፣ ይወስዳል። አንተ ደብተሩን ሁሌት የት እየጣልከው ነው? 2 ወረቀት የምትመጣው ትምህርት የሚከታተል ልጅ አለመሆኑን ከዚህ መረዳት ይቻላል። እቺ ይዞ ነው የመጣው። ዛሬ እንኳን እርስዎን ይዞ ሲመጣ በጣም የሚያስቸግራል። ኧረ እኔ እገዛለሁ። እኔ አንድም ያጎደልኩት ነገር የለም። ግዛ ይለኛል፣ እገዛለሁ። ክፍል ውስጥ ጭራሽ አይገባም ትምህርቱንም። አዎ ለዚህ ነው በድጋሚ እንደው ተደጋግሞ ጥሪ ይቀረበልዎት። ምን የተረገመ ነው? እኔ ትምህርት ቤት እያለ እኮ አንተ ከትምህርት ቤት እያልክ ከቤት እየወጣ የት ነው የምትዞረው? የት ነው የሚዞር? ቆይ ይህን ብቻ አይደለም። ክፍል በአጋጣሚ ክፍል ውስጥ ቢገባ ወይም ግቢ ውስጥ ቢገባ የልጆቹን ደብተር፣ የመገልገያ እቃዎችን በሙሉ እርሳስ፣ እስክሪብቶ፣ መጻሕፍት እየነጠቀ ነው ይዞ የሚሄድ። በጣም ተቸግረናል። በጣም ኧረ ይቅርታ አድርጉልኝ። ትምህርት አይደለማ ውንብድና እዚህ እኮ አይደለም የሚገርፉት። ውንብድና ነው ያዘው። ይተው። ልክ አይደለም። እዚህ አይደለም ልጅዎን የሚቀጡ አይደለም። ውንብድና ነው ያዘው። ትምህርት አይማርም። አይደለም። በጣም አስቸጋሪ ልጅ ነው። ዛሬ ብቻ አይደለም የምንናገረው። ወላጁ እንዲያመጣ ደጋግመን ጠርተንሃል አይደለም? ወላጅ እንድታመጣ ተጠርተህ የለም በፊት? የክፍሉ መምህር ረሳ። ኧረ እኔ ብዙ ልጆች አሉ። በአንዱ ልጅ እንኳን መምህሩ በጭራሽ እሱ ባለበት ክፍል ገብቶ ማስተማር ተቸግሯል። እና ይሄን እንዲያውቁልን ነው። የሚያስተካክሉት ከሆነ በጣም የወላጅ ክትትል ይፈልጋል። እኔ እሱ ብቻ አይደለም፣ ልጆቼ ብዙ ናቸው። በተለያዩ ትምህርት ቤት ይማራሉ። ግን አንዳቸውም አስጠርተውኝ አያውቁም። አባቴ እስኪ ቆዩ እንዴ! አንተ ብቻ አስፈዳቢ ይቆዩ እንጂ ልክ አይደሉም። አቤት
ምን ነው ቤቱን ጥለሽ ወዴት ነው የምትቆይው? ውጭ ለምን ትቆያለሽ? እንዴ ሌሎች ሰዎችም አሉ አይደል? በዛ በኩል እኮ አሉ ሌሎች አሉ፣ ጠጮች አሉ። ምንድን ነው ይሄ? ምንድን ነው ሻሽ ምናምን? እቴ ብልልኝማ ራስ መርዘኔ ተነስቶ እንዲያውም እናቴ መከራዬን ሲያሳየኝ ያደረ። ምን ራስ መርዘኔ የራሴን ያመኛል። ያልጠየቋቸው? እሺ ተው አረቄያቸው። ምን አይነት ኡዞ? እሺ ማን ደብል አረቄ ማን አለሽ? ከምመላለስ ብያል። ያው መቼም መድገማውን ስለማይቀር ከምመላለስ። ታዲያ ማን ሊከፍለው ነው የዚህ ደብል ያመጣሽውን አረቄ? ይልቀቁኝ ማረቅ ከነኛ አይደለም እንዴ ሰውዬው? ማን ይከፍለዋል ብለሽ ነው? አይ አይደለም ይታው እንጂ ይልቀቁኝ። አረድሌ ካልፈለጉ መልሰዋለሁ። ጨዋታ ነው ምንድን ነው? ኧረ እባክህ አይፈትጉኝ እናቴ። ምን ያለ መከራ ነው? አይደለም ምን አረኩኝ? ኧረ ጉድሌ ከነኛ ማለት እንዴ ሰውዬው? ጨዋታ ያልበላኝን ምን ያላይፎክቱኝ። እንደምን ነሽ? ጤና ይስጥልኝ። የምትዋወቅ አይመስለኝም። እንተዋወቃለን። የት ነው የምታውቀኝ? እኔ እንደውም ገና ሳይሽ ነው ያወቅኩሽ። ትምህርት ቤት። የት ትምህርት ቤት? ተፈሪ መኮንን። አልነበርኩም። ተፈሪ መኮንን አልነበርኩም። ጀነራል ዊንጌት እንደውም አላውቀውም። አልነበርኩም። አቃቂ መስተቃገን ተመረ። ኧረ ጭራሽ አላውቀውም። እንዴ ቢሆንም ግን የማውቅሽ ነው የመሰለኝ። በፍጹም ተሳስተሃል። እንዴ ይገርምሻል። እንደውም ዛሬ ስለ አንቺ አንስተን ከልጆች ጋር ያቺ ልጅ አሉኝ። እንደው ሰው መቼስ ካላሙትና ካላነሱት አይገናኝም ይባላል እና ዛሬ አንስተንሽ ነበር። በፍጹም ተሳስተሃል። ያልተሳሳትኩም። ይገርምሻል በትምህርት ቤት ውስጥ በጣም ከፍተኛ ስፖርተኛ ነበርኩ። የታወቅኩ ስፖርተኛ ነበርኩ። ያን ጊዜ እዛው ትምህርት ቤት እያለን ማለት ነው። ያን ጊዜ ከስፖርት መካከል በጣም የምመርጠው የስፖርት አይነት የነበረው የጦር ውርወራ ነበረ እና አንድ ጊዜ እንደውም በጣም የማይረሳኝ ያን ጦር ይዤ ሮጬ መጣና ሁለት ሰብቄው በደመና ውስጥ ስወረውረው ተምዘግዝጉ ልክ ሲተከል ያን ጊዜ ጸጉሬ እንደዚህ እንዳሁኑ ከርዳዳ አልነበረም። ሉጫ ነበር መቼስ በፊቴ ላይ ብትን ሲል መጣሽና ጸጉሬን ገለጥ አድርገሽ አንገቴን እቅፍ አድርገሽ ጉንጬን ስመሽኝ ውይ ጸጉርህ ገዳይ ነው ያልሽኝ እስከ ዛሬ ድረስ ጆሮዬ ላይ ይደውላል። የኔ ወንድም ያቺ የምትላት ሴት እኔ አይደለሁም። አይደለሁም? አዎ አይደለሁም። ተይ እንጂ ባቶኝም ምንም አይደለም እኮ ባቶኝም ህግ ልትረጂኝ ትችላለሽ። ምንድን ነው ልረዳህ የምችለው? ልረዳህ አልችልም በእውነቱ። ረዳሽኝም አልረዳሽኝም ለምን ጆሮሽን አታውሽኝም? የኔ ወንድም እኔ ባለትዳር ነኝ። በየመንገዱ የማገኘውን ወንድ ሁሉ ቆሞ ማነጋገር ህሊናዬ አይፈቅድልኝም። አይ ባለትዳር እኛስ እኔም ሆነ እኮ ባለትዳር እኮ ነኝ። እናማ ደስ ስላልሽኝ ልትረጂኝ ያስፈልጋል ነው አምልሽ። ምን ነው ደስ ያለህ? አንቺ ምንሽ ደስ የማይል ነገር አለው? ጸጉር አበጣጠርሽ፣ አለባበስሽ፣ ደልዳላው ሰውነትሽ፣ ደሞስ ሌላስ? በቃ ትሰማለህ? አንተ ባለትዳር ነህ አይደለም? ነህ። ስለዚህ የምታርፍ የምታገድመውን ደስ አልሽኝ ቁመናሽ፣ ለአለባበስሽ ምንሽ ከምትል ይልቅ የራስህን ባለቤት ቤት ያለችዋን በደንብ ብትይዛት ከማንም የበለጠ ባማረችህ ነበር። ወራዳ እንዴ!
ጨርሻለሁ አይደለም አመት ድረስ ብልድም ሲያገኘት ነው እንጂ ኧረ ታዲያ ብርድ እሞታለሁ ትቀጥሉኛላችሁ ድብ እንበል አሮጌ ብርድ ልብስ እዚህ ወይ ጣጣ እንዲሁ እኛ ትበለዋለህ ደግሞ የት ነው የሚገኘው ብልድ ልብሱ አሁን ሱቅ ነው ሱቅ እኔ አልገዛም ከሱቅ አልገዛም ታዲያ ምንድን ነው ከየት ልትገዛ ነው እኔ ከሱቅ አልገዛም ርካሽ የሚገኝበት ቦታ ታውቅ እንደሆነ ንገረኝ ርካሽ እንትን አለ እሺ ከገዛልህ ኮልፌ አዎ ግን ሰለሞን ነው ቤቱ ሰለሞን ምን ብልብስ ነው አውቀዋለሁ እኮ ሰለሞን ኧረ አይደለም እንዴ ምን ያስቃል ኧረ ሰልማኝ ማለቴ ነው ሰልማኝ ደግሞ ማን ነው ጓደኛው ነው ዘመድ ነው ኧረ እንዴ ሰልማኝ እንትን የተለበሰ ብርድ ልብስ ነው እዛ ያለው እንግዲህ አይሆንም የተለበሰማ አይሆንም አልከዛም የተለበሰ ብርድ ልብስ እንደና የተለበሰ ብርድ ልብስ የበሳለቱ ደግሞ ሌላ ብርድ ልብስ ለአንተ ሴትም የምፈልግበት ጉዳይ አለኝ ታዲያ በርካሽ የሚሸጥ ስትለኝ ምን ላድርግ እንዴ በርካሽ ሌላ አዲስ ሆኖ በርካሽ የሚሸጥበት ቦታ ነው የምፈልግ እንትን በቃ እሱ በፈልግ ኮርፖሬሽን አለ ኮርፖሬሽን አለ ኮርፖሬሽን አዎ እሺ እዛ ሄጄ እገዛልሃለሁ አብረን እንሂድና ምን ታደርጋለህ እዛ ደግሞ መንገድ ላይ የሰው ሳቂያ ለማድረግ ነው አስቸጋሪ እኔ ራሴ እዛው አሁን የኮርፖሬሽን ያልከው ራሴ ሄጄ እገዛለሁ ጨምላቃ ይሄ አይሆን ጌታችን አይሆንም እኔ እሳቸው አገባለሁ ዋልጌ ምን ሆናለሁ ወይ ከሩን ጌታ ጤና ይስጥልኝ እንዴት ዋሉ ይቀመጡ አሉ ጤና ይስጥልኝ እንዴ ምን ሆኖ አቤት ምን ልታዝ ምን ለርዳው እኔ ጌታ የሄድኝ እንደው በጣም እንደው አንድ ቀበኛ ልጅ አለኝ ቀበኛ እንደው ብልድርስ የጨረሰ አስቸገረኝና አሁን አንድ ብልድርስ ፈልጋለሁ ብዬ መጣሁ እርሶ ዘንድ ታዲያ ምን ችግር አለ እኮ ብርድ ልብስ አለ ጎሽ እኔ ጌታ እሺ እንግዲህ አሁን አንድ ብልድርስ ነው የምፈልገው በብርድ ልብስ ነው የምፈልጉት አይደል አለ አዝሎታለሁ እሺ ደህና እንደው የሄድ እባክህ እንደው ምንም እኮ ላይ ብልድርስ አያስቀምጡ አሁን ደህና እንደው ብዙ ጊዜ ሊቆይ የሚችል ብልድርስ እባክህ አይ አይደለም አለ እሺ በል እንግዲህ የሀገር ውስጡን ነው ወይስ ያ እኮ ኮርፖሬሽን የኛው የሀገሩ ይሁን ራሳችን እሺ ጽፍሎታለሁ ሄደው ለእንትኑ ይሰጡታል ልጁ እንትን ያደርጋል ግን እዚህ ላይ አብረው አሁን ከብርድ ልብሱ ላይ ሌላ ጨምሮ የሚወስዱት ዕቃ አለ አዎ ለጨምረው በጭማሪ የሚወስዱት ዕቃ አለ በብርድ ልብስ እኮ ነው የምፈልገው የምልህ አዎ ገባኝ ከብርድ ልብሱ ጋር አባት አብረው የህፃናት መዋኛ ላስቲክ አለ ይወስዳሉ እንዴ ልጁ እኮ ትልቅ ነው ህፃን መስሎ ነው ትልቅ ነው ልጁ የመዋኛ ላስቲክ ደግሞ ያደርጋል በጣም ልጅ አይደለም ስለ ልጁ ህፃን ሳይሆን ቢሆንም የህፃናት መዋኛ ላስቲክ አለ እሱን ጨምረው ይወስዳል የመዋኛ ላስቲክ አዎ ተቃው ጋር አድረ አዎ ከብርድ ልብሱ ላይ ብርድ ልብሱን ከገዙ እሱን በጭማሪ መውሰድ አለበት በተጨማሪ ግዴታ ነው መውሰድ አለበት እንደሱ ነው እንግዲህ እቺ ወዳል ሰው እንዴት አይነት ነው ልጅ እኮ ጌታ የመዋኛ ላስ ልጅ እኮ 20 ዓመት እኮ ሊሆነው ነው 20 ዓመት መዋኛው እኮ ነው አሁን የሚወጣው ዓመት 20 ዓመቱ ነው እንደገና እንደ ህፃን ልጅ ዙላ ልክ ወይ ማይዋኝበት የታጠበው ቤት ሳፋ ላይ ለምን ይከራከሩኛል አባት ቢሆንም ከብርድ ልብሱ ጋር አብረው መውሰድ አለበት እንደዛ ከሆነ እንዴት ነው ሶስት ቢሆንም እኮ ወደ የህፃን መዋኛ ሲከፈለላቸው ተጣጡቶ ጋር ተጣና ብልድርስና ተጣና የምናምን ያለው ተሱ ጋር አብሮ ለህፃን ለሚፈልግ ሰው ሽጡለት እንዴ ፍየል ወደ ቀጥታ ወዲ የሀመት ልጅ ብልድርስ ፈልግልኝ የህፃን መዋኛ ብለሽ እኮ ይሰራል ምነው ዛሬ እንደው በጠዋት መጠጣት የማለሳ ምን ላድርግ አሁን አሁን እንዲህ በሰማ ሲቆይ ስጨዋት ተሰማ ልጄ እንደ ጥሻ ውስጥ ድብቅ ብሎ ይሰማል ዜማ ዘፈን ይወዳል አሁን ታዲያ በመክረው እምቢ ሲለኝ ጊዜ በዜማ አስመስዬ እሰማሃለሁ የኔ ንግግር እያልኩ በሾርን መንገሬ ነው ምን ችግር አለው ኧረ ተወኝ እባክህ ተወኝ የምታውቀው ግንድ የሚያክል ዝግባ የሚያክል ልጅ በር የማያስገባው ልጅ ዛሬ ቅርንጫፉ ተመልምሎ እርቃኑን እንደቀረበ አርዛፍ ቀጨጨ ምን ኮርማን አሞታል እንዴ ፊቱን ያየኸው እንደሆነ ያ ሊፈነዳ የደረሰ እንደሆነ የመሰለ ፊቱ ዛሬ ተው በዘሩ የለም የፊቴ የልጄ ፊቱ የልጄ ነገር አለው አሞታል ምን ህመም ነው ቀለሙን አላውቀውም እኮ የልጄን ፊቱን አሁን ምንድነው ልጅ ቀለሙ ብትለኝ መልስ የለኝም ለምን
ቀይም ይመስለኛል፣ ጥቁርም ይመስለኛል፣ ጠይምም ይመስላል። የቀለሙ አይነት። ታዲያ ምን ጊዜ ትጠብቃለህ? ቶሎ ማሳከም ነው። ምኑን ይታከማል? ይሄ ተመቶ ብቻውን ተመቶ እንደቀራ ገዳ ቀርቶልህ ንፋስ እንደሚያወዛወዘው ሸምበቆ እንዲህ እየተወዛወዘ 6 ሰዓት ነው የሚገባ። ታዲያ ይሄን ቀደም ብለህ አንድ ነገር ማድረግ ነው እንጂ ምኑን አደርገዋለሁ? ደግሞ ነጋለት አይደለም ጠዋት ወደ 3 ሰዓት ላይ ጠላ ቤት መሸተኛ ነው መለመድ መሸታ ምን አለየልጅ እንደዚህ ቶሎ መውጣት አለብህ። በሱ ብቻ ይቀር መሰለህ እንዴ? ረበር በድ ሲያደርግ ይሄ ምንድን አምጣልኝ አረቄ ማነው ተመቀመጫው በሰንበል ቅሚሶ ምንድን ነው ይሄ? እንዲህ አይነት ዋጋ ያለው ይሄ ምንድን ነው አምጣልኝ። የኬሻ ቢሮ ነው ቢሮ ነው እሱን ረበር በድ አድርጎ ፀሐይ መግቢያው ላይ ደግሞ አሉ ጠጅ ቤት ሮጦ የሚሄዱ አይ ልጅ እንደ ልጅ አለች ቁልጭ ነው ስሟ ቁልጭ ነው የነስ ልጅ ስሟ እንዴት የተባረከች ልጅ መሰለኝ። ከእናቱ አትለይም በጭራሽ ከቤት አትወጣም። ይኸውልህ እንግዲህ አንዳንድ የተባረከ ልጅ ይሰጠዋል። ወንድ ነው ቁልጭ ነው የሚሆነው። እኔም ስለሚመስለኝ ነው ከቤት አይወጣም። እናቱ ጋር ቁጭ ነው የሚለው። ግፋ ቢል ወተት፣ ማር፣ ስኳር ነው ሌላ ነገር በጭራሽ አይቀምስም። አንዳንድ ሰው በጭራሽ ተባረከስ በጭራሽ ሌላ ነገር አይቀምስም። እናቱ ጋር ነው የሚውለው አልኩህ አይደለ? ምንም ነገር በጭራሽ እንዴት አይነት እኔ አማረረኝ አልኩህ አማረረኝ። ምን ባደርግ እንደሚሻለኝ አላውቅም። አሁን ይሄኔ ልጅ በ18 ዓመቱ እንዲህ ሲሆን ይሄ ዋጋ ያለው ይሄማ 20-30 ሲሆነው በቃ ምንም አይ ልጅ እኮ ናት። እንደ ጥሩ ልጅ ደርሶሃል። እንዴት አይነት ልጅ ወልጃለሁ። ከቤት የማያወጣ በጭራሽ ከቤት አይወጣም። ወተት ነው ግፋ ያለ እንደሆነ አጥሚት ይጠጣው። እውነትህን ነው። እንዴት አይነት ልጅ ነው እኮ። ስንት ነው አመቱ? ስንት ነው እድሜው? እንግዲህ አሁን 4ኛ ወሩ ነው። 4 ወር ከ8 ቀኑ ነው። በልቶ ከ8 ቀን 4 ወር። እንዴት አይነት ግሩም ቁልጭ ያተበለች ልጅ። ተው ምን ነው ምን አልሽ? አመመኝ አመመኝ እኮ ነው የምልህ። አመመሽ? አንተማ ምን ቸገረ? ያረገዝኩ እኔ የታመምኩ እኔ። አንተ ምንህ ተነካ? ድሮ ግን እናቴ ቤት እያለሁ ቢሆን ኖሮ ግን ገና ሳያመኝ ምን ልሁንልሽ ልነጠፍልሽ ትል ነበር። ዛሬ ግን መጽሐፍህን ታነባለህ። የት መሄድህ ነው? አቤት ኮቴል ልልበስና ሐኪም ቤት ልውሰድሻ? በቃ ተወው፣ አሁን መሄድ አልፈልግም፣ ተሽሎኛል። ቢሻልሽም ኮቴል መልበስ አለብኝ፣ ምክንያቱም ደግሞ ትንሽ ቆይቶ ሊያምሽ ይችላል። ግድ የለም አሾፍብኝ። ድሮ ግን እናቴ ቤት እያለሁ ቢሆን ኖሮ ግን እንደዚህ አታሾፍብኝም ነበር። እሺ ኮቱንም መልበስ ይቅርብኝ፣ እቀመጣለሁ። ብርሃኑ እመት አሳምሮኛል፣ አሳ ግዛልኝ። አሁን አሳ ከየት ይመጣል? ኧረ እባክሽን ታውቂያለሽ፣ ጊዜው የጾም ወቅት ነው። አሳ ቶሎ ነው የሚያልቀው። ከየት ይመጣል? ቢሆንም አሳምሮኛል ብያለሁ፣ ግዛልኝ እባክሽ። የኔም ቤት ለዛሬ ሰርዲን ይመርሽ፣ ለነገው አሳ ገዝቼ እመጣልሽና አመጣልሻለሁ። አንቺ በንጹህ ሰርተሽ ትበያለሽ። ለዛሬ ግን የኔ ቆንጆ ሰርዲን ይመርሽ። ግድ የለም ግን ቀልድብኝ። አሳ ማረኝ ስልህ ሰርዲን ይመርሽ ትላለህ አይደለ? ድሮ ግን እናቴ ቤት እያለሁ ቢሆን ኖሮ ቾኮላት ይገዛልሽ፣ ኬክ፣ አይስክሬም ትል ነበር። ግድ የለም። የት ልትሄድ ነው? አቤት ትላልቅ ሆቴሎች ጋር ልሂድና አሳ ኮቴሌት የሚያዘጋጁ አሉ። ጥሩ አሳ ገዝቼልሽ ልምጣ። በቃ ተው፣ ትቼዋለሁ። የበሬን ውለታ እንጫወት ማታ በዋንጫ ጋጋታ በሰፊ ገበታ አለ እኮ። መቼ ትወርድ አሁን? አይ ወይ ነገ በጧት ትወርድ። እንግዲህ ነገ ሌሊት በጧቱ በበራሪው ተነስቼ ከተማ ገባለሁ። ነገ ጠዋት ዘልቃለህ ማለት ነው። ከተማ ገባሁ በኋላ በሽንጠረጅም አውቶቡስ ተሳፍሬ አዲስ አበባ ነገ ነው። አዲስ አበባ ወርቅ ሀገር እኮ ነው። አዎ ቸማቸም ናቸው። አንተማ ሄደህ ነበረው? አዎ እኔ ግን የሄድኩ ጊዜ አይ ወይ ኧረ ተው እንዲህ አጋጠመኝ ነገር ከከተማ እንደቆምኩ እንዲሁ አንዲት ፍሬ ጣልኝ እኮ ናት። ጣልኝ እኔ ቆሜልሃለሁ። እንዴ ትዞረኛለች?
እንዴት ትዞረኛለህ? ምን ሆንኩ ብላ ምን አውቃለሁ? ምን አዞራታል? ሌባ ትሆን እንዴ? ቆይ ልነግርህ፣ ምን አዞራታል ብዬ ሳያት ስትሽከረከር ስትዞረኝ ቀስ ብላ ነካ አረገች፣ ጎሸም አረገች። እንግዲህ ገንዘብ አለ ብር አለው ብላ ለመዝረፍ ነው ብሏል። ጎሸም ታረገኝ። እችን ወዳል አልኩና አፈፍ ላረጋት ስል ሁልክ ብላ እንደው አላየኋትም። ወስዳ ግጥም ታረገች ጊዜ ሰማይ መሬቱ ድብልቅልቅ አለብኝና እንደው እንዴት እንደወደካላ ቆማጎት አይወይ ህጅ ዱብ እሰል። ከዛ በኋላ ቀኑ ጨለመ። በዓይኔ ምን አይታይ ብርሃን አይታይ ብላት አንድ ባለ ውሃ ፈስቶብኝ ነው አሉ እንደውም የነቃው ስነሳ ህጣኗም የለኝ እንዲያ አሁን ዛሬ ጠንቀቅ ብዬው ዱላዬን ይዣለሁ። ከተማ መሀል በዱላ ይዤ የነበርኩ የወንድም እሷ መድኃኒቷ ምን አማጠንቅያል ዱላ እኔ ቆይ ስልቱን ልንገት አይደል እሷ እንዴት እንደምትመታት ጠረጉላው እንዲህ አይነቷ ወሮ በላ ተበጠመች ሁላው ጠረው እኔም ብልህም ብቻ በደንቤ እጅህን እዚህ አግባ ይሄን ይሄ ዋናው መሳያ ነው። ደብቀው እዚህ ጋር አንዱን ደበቅ። ከዛ በኋላ ወጀብ ታረጋታል። ራቅ ወጀብ አድርገህ ራቅ ትላለህ። እስኪ ወጀብ ጠቀስ ታረጋታለህ። እንዲህ አድርገህ ወጀብ ራቅ ወሽ ወጀብ ጠቀስ ወጀብ ጠቀስ ወጀብ ጠቀስ ታረገና እደምር በሮጫው ላይ ሙጫ ላይ ጊዜና ሙያቷ ላይ ቁጭ ብለህ መቅለሚያዋን እንደወደቀኝ መቅለሚያዋን ተነስታ እሮጣለሁ ካለች መሯሯጫዋን ብለህ ቁ ትላለህ። ቅልጥሟ ሰበሰባል ምትገባበት ትገባለች። ገባህ? ምን ይላል እሱ? ቤቱን ጠብቀው ትወጣለህ። ነግሬሃለሁ። እሌጃ ትወጣለህ። ቁልጫ ፈልጌሽ ነበር። ሰማሁ። ፈልገው ነበር። ስሚ እንጂ ምን እያለሽ ነው? አይ አንድ ወረቀት ነበር የማነበው እሱን ቁጭ ብዬ ፀሐይ እየሞኩላ ተይ እባክሽ። ፀሐይ ብሎ ቀረ። ዛሬ ምን ፀሐይ አለ? ፀሐይ ዛሬ ምንም ፀሐይ የለም። ምን የሚሞቅ ፀሐይ አለ ዛሬ? ሙቀቱ አይሰማዎትም ማለት ነው? አይሰማኝም። እንግዲህ መቼስ እርስዎ የድሮ የወጣትነት ገላው ከእርስዎ ጋር በመሸሹ እንጂ እርስዎ ድሮ እንደሚሰማዎት ሙቀት እኔና አሁን ደግሞ ይሰማል። አይ ቆለቅ እንደ መከራከር ያልሽው እንጂ ድሮና ዛሬ ድሮ ነበር ፀሐይ ብሎ ቀረ። ይገርምሻል። እንግዲህ አዩ እኛ በረሃ የተፈጠርነው ሙቀቱ ልክ እርስዎ ድሮ እንደሚሞቀዎት ነው ዛሬ እኛ የሚሞቀን የሚሰማን። እንዲሁ መከራከር ትወጃለሽ። አሁን ሌላ ነገር የፈለጉት እንዲሁ እባክሽ ቆልጬ እባክሽ ጌት አይጥ አስቸግረኝ። አይጥ ገፎኛ አስቸግሮኛል። አይጥ ነግሮት ነበር ግን እርስዎ እኔም ነግሮት ነገር አይጥምም ነው አይጥመኝም ነው የሚሉት። የዛሬ ልጅ የሚናገረው ምናምን ስለሚሉ ታዲያ እኮ እሺ ብቻ ምን አይጥ አስቸገረ እባክሽ። እንትን አድርጓ ምን ለምን ድመት ቁልቅ ድመት ዛሬ ምን ትመታለህ? ምን ትመታለህ? ያ ሽርካ ይኸው እንዲህ እኮ ነው። እንዲህ ቁልጨሙች እንዲህ ሽርካ ለሽርካ ድመቱና አይቶ ቁጭ ብሎ አንድ ጊዜ አንድ ድመት ተማሸሻ የማሻጨርቅ ባለቤትን የማሻጨርቅ ሰርቃ ስትበላ ድመቱ አብሮ ቁጭ ብሎ ይበላል። ምን ሽርካ ለሽርካ ዛሬ ምን ድመታ ሌላ መላበን ትፈልግ ሊሆን ብዬ እንግዲህ የተፈጥሮ ህጉ ተዛብቷል ማለት ነው። አይ አይደለም እንደሱ እንኳ አይሆንም። የእርስዎ ያመለካከት እንትን ሊሆን ይችላል። ምክንያቱም አይጥ ምናልባት ግልገሎቿን ስታጠባ አይተው እንደሆነ የለ ባይኔ ብረቱ የራሴ ድመት እኮ ናት። ምን መሆኑ እሱ ያ ሽርካ ዛሬ ድመት የለም። ሌባ ሌባ አስቸገረኝ እና አንድ ውሻ አሳድጊያለሁ። እንዲህ ይላል እንዲህ ነቅሳ ነው ከጥርሱ በሩ ይዞ መክፈቻውን እንዲህ ከዚህ ልጅ 6 ሰዓት እንዲህ ወጣ ቦቢ ምን ነው እንዲህ ሌባ ያስገባ የሌባ ሽርካ ውሻው ራሱ ሽርካ እኮ ነው። በሩ እየከፈተ ይከፍትለታል። ሌላ ደግሞ ያደርግልሃል። ቆፍሮ አልኮ ሌባ መግቢያ ምን የሚያህል ቀዳዳ ግርግዳ ላይ አቶን ይብና ነው። አሁን ዝም ብለው ነው የገደሉት። ውሻው ምናልባት ስለሚበርደው ሙቀት አይደለም ሽርካ እርስዎ በቃ ምንም ነገር እኮ አይጥመዎትም። ለዚህ እኮ ነው ከእኔ ጋር የማንግባባው። የምነግሮትን አይሰሙም። ስለሚበርደው ሙቀት ፍለጋ ውሾች ብዙ ጊዜ ያደርጋሉ። መሬት ይቆፍሩና ይተኛሉ። እሱ ሌላ ነው ሽርካ ነው። ደንበኛ ሽርካ ግንባሩ ወቃ ነው። የት አባት ሆነስና ታዲያ ምን ሁሉ ነገር ድሮ ቀረ ነው የሚሉት? ሁሉ ቀረ ከዛ ጊዜው ሌላ ነው። ድሮ ሌላ አይደራ ምን ነው ያስሎታል? ትንሽ እንዴት ተቀጠርኩ ያስለኛል። ሳል
እንትን ቁጥሩ ነው ታዲያ ለዚህ ለሳል ለምሳሌ እንቁላል አዎ እንቁላል ጧጧት እንዲጠጡ አንድ ዶሮ ያረጋል አይ እንደው ዝም ብለህ አንተ መከራከር ትወዳለህ ዛሬ ምን ዶሮ አለ ምን ዶሮ አለ ዶሮ የዶሮ ቦታ ፈልጋ ነው እንቁላል የምትለው አንተ ተገዛት ቤት ነው የምትለው እቺ ሲሚንቶ ላይ ከሽ ሌላ ደግሞ ገፋ የተባለ እንደሆነ ምን ተወስዳ ነው የምትለው ዛሬ ምን ዶሮ የላ ዛሬ ይሄ እንግዲህ ምን ተማመንበት ጉዳይ ነው ልጄ ዶሮ የላ ዛሬ የላ ቆይ አልፌ እስቲ ጠላንቺ ማሜት ተናስተልኝ እንደማንሽ ዘመን እባላለሁኝ ይገርምሻል አሁን ድንገት መኪና ተበላሸብኝና ለመካኒኮች ሰጥቼ እስኪ በእግሬ እኮ ወዲያ ወዲህ ወክ እያደረኩ ነው ጥሩ ነው ሰፈርሽ እዚህ ነው አይ የጓደኛዬ ሰፈር ነው የጓደኛዬ ሰፈር ነው አይ ነገ ልጅ ነሽ አንድ ሁለት ቀን ነው ዛሬ ሳይሽ ደህና ነሽ ታልተዋወቅን ስምሽም አልበለው ሰላም አቤት ጥሩ ስም ነው እሺ ለምን ሻይ እየጠጣን እንጫወትም ሰላም ትጠብቀኛለች አሁን ቶሎ መድረስ አለብኝ ማን ጓደኛሽ ትጠብቅሻለች አይ ጥሩ ነው እሱማ እንደው ሻይ እንጠጣ ብዬ ነበር ለባክሽ ለምን ጠጥተሽ አትይጂም አይ ቸኩላለሁ እውነት ታዲያ መቼ ላገኝሽ እችላለሁ አይዞሽ እኔ ብዙ ሰው ምረዳ ሰው ነኝ እና ለመቼ ላገኝሽ እችላለሁ እርሶን ደስ እንዳሉት አይ አንቱ ባቺኝ እንኳን መልካም አይሽ ይሄ የምታየው ሽበት ገንዘብ ንብረት ያለው ሰው አይሽ ብስጩ ነው በብስጭት የሚመጣ ነው እና አይ ግዴለሽም እድሜ እንኳን ይሄ ብዙ ያሳስብ አንቱም ባለም አይደለም እና ዛሬ አትመጭም ጥሩ 10 ሰዓት ተኩል እመጣለሁ 10 ተኩል ትመጣለሽ ይሄው እንግዲህ ይሄው እዚህ የሚታየው አለ አይደለም ቡና ቤቱ በቃ እዛ ሻይ ቡና እንብላለና ግን ብቻዬን አይሆንም ከጓደኛዬ ጋር ነው ታዲያ ምን ችግር አለ የኔም እንዴት ሰዓት የሆነ ጓደኛ አለ ይመስል የዛሬ አራዳ ልጆች ምን ችግር አለባቸው ጥብቅ ነው ይመጣል አንዴ እኔም ጓደኛ አለኝ ጥሩ 10 ሰዓት ተኩል በይ ሰላም እሺ መቼም ነው ቀልቤ በጣም ነው የወደደሽ እንዳቀሪ 10 ሰዓት ተኩል አሁን እኮ ተወራዩና ሮጬ ደርሳለሁ ብዬ ነበር አመለጠች እንዴት አንድ ፍሬ ምን አንድ ፍሬ ናት አይ በሰርጅና እንዴ ምን የመሰለኝ ጠቦታኝ ምን ይዘች ትንሽ አይደለችም ነው እኮ ይዛለሁ ብዬ ነበር እዚህ ከፈንጅ ይዘ ነበር አመልጣ ያለች ለምን እንዳልኩ ሰምተሃል ምን አልኩ አስተዋውቂያለሁ እሳት የሆነ ጓደኛ አለኝ ብያታለሁ እኔ አረ እና እሷ ዛሬ 10 ሰዓት ተኩል ከጓደኛዋ ጋር ትመጣለች እኮ እንጠብቃለና አብሬንም ጓደኛዋ ልትመጣ ይስ ነው እንጠብቃቸው ያው ያው ፍለፊት የሚታየው ሆቴል ያልኳት ግን ብስጭት ነው አልከኝ ነገር ብስጭት ምናምን እኔ አንተ ቀደም ታዲያ ምን ነው ቀላመድ ተደርጎባል እኔ ግን ሰላም በፍጹም መሄድ አላሰኘኝም ዛሬ እንዴት ደብሮኛል አንቺ ደግሞ ያንን ሁሉ ነገር ነግሬሽ ተመልሰሽ እዛው ነሽ እንዴ ከደበሩ በልተን ጠጥተን መጣን ስልክ ደውለን አብረናችሁ እንድናመሽ ብለን ወተን ወደ ቤታችን እሺ ግድ የለሽ ምን ሆነ ነጭልጅ እስከምጣን ተቀርፈ እንዴ ተስንት ነው ያለችው 10 ተኩል ነው እንግዲህ ያለችው አሁን መሆኑ ይመጣሉ አለ አረ በጡ ስማ ያንቷ ነጭ ቆብ ያደረገቻለችም ቅድም ያያት ነጭ ቆብ ነው ቀይ ቀሚስ ምናምን የኔዋ የተባለችው መጣለች አረበጎን እንዴት ናት ቀይ ሹራብ አላት እንዴት ናት ጥቁር ሱት ጥሩ ናት ዘለቅ ትላለች አንተ አረ ሞት እየመጡ ነው መልካም ታይብል ታይቀር እንዳዞር ወዲሁ እነኛ ናቸው እኮ ወይኔ ሰላም እነዚህ የሚያካክል ሰዎች ላይ ቀጥርሽው ምን ቸገረሽኛ በልተናቸው እንሄዳለን ደህና ዋላችሁ ደህና ወይኔ አባዬ አንቺ እሪው ጥራዶ ትምህርቱ ነው